እነዚህ ሁለት መድኃኒቶች በመጠቀም ከሰው እጅ ወይም ስራይ ሙሉ ለሙሉ ነፃ መሆን ይቻላል። የሰው እጅ ወይም ስራይ እኛ ባላወቅነው ሁኔታ በእኛ ስኬት ደስተኛ ያልሆኑ ሰዎች እኛን ለመጉዳት በምግብ ወይም በመጠጥ የሚሰጡን ባዕድ ነገር ሲሆን የሰው እጅ ወይም ስራይ ወደ ውስጣችን ገብቶ የተለያዩ ምልክቶችን በጤናችን ላይ ያሳያል። የሆድ መነፋት፣ ምራቅ ማለት፣ የምግብ አለመስማማት፣ ከፍተኛ የሆድ ህመምና ጩኸት፣ የሰውነት መክሳት፣ ተደጋጋሚ ህመም፣ ምግብ መምረጥ፣ ሆድ ውስጥ የሚገላበጥ ነገር መኖር፣ በስሜታችን ደግሞ ሂድ ማለት፣ መረበሽ፣ መቁነጥነጥ፣ አንድ ቦታ ላይ ተረጋግቶ መቀመጥ አለመቻል፣ ስኬት ማጣት እንዲሁም ሌሎች ምልክቶችን ያሳየናል። ወደ ስራ ከመሄድ ይልቅ ቤት ውስጥ ቁጭ ብሎ መዋል፣ ሰነፍ መሆን እና ሌሎች ምልክቶችን ያሳያል። የሰው እጅ ወይም ስራይ ካለቦት እነዚህ ሁለት መድኃኒቶች በመጠቀም ከሰው እጅ ወይም ስራይ ሙሉ ለሙሉ ነፃ መሆን ይቻላል። ይህኛው መድኃኒት ለተከታታይ 7 ቀን እያፈሉ በመጠጣት ይህኛው መድኃኒት ደግሞ ለተከታታይ 14 ቀን በመታጠን በሁለቱ መንገድ የሰው እጅ ወይም ስራይን ከህይወታችን ማስወገድ ይቻላል። ለዚህና ለየትኛውም የባህል ህክምና አገልግሎት ፈለገ ጥበብ የባህል ህክምና ጎራ ይበሉ። አድራሻችን ቦሌ አራብሳ ጨርቆስ አደባባይ ዝቅ ብሎ አቦ ማዞሪያ ኮንዶሚኒየም ብሎክ 172 እንገኛለን። ስልክ ቁጥር 0911 3901 28። እናመሰግናለን።